ስለዚህ አርትዖት በሽሽት አይሆንም፣ ተሐድሶ በሽሽት አይሆንም፣ ንስሐ በሽሽት አይሆንም። መጋፈጥ ያስፈልጋል፣ ቁርጠኝነት ያስፈልጋል። ምክንያቱም ሰዎች የሚጠፉበት ነው፣ አገር የምትለወጥበት ነው። ይልቁንም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የዛሬ 17 ዓመት በዚሁ አሁን ባለ በቅዱስ ሲኖዶስ አማካይነት ራሱ ቅዱስ ሲኖዶሱ ራሱ የሊቃውንት ጉባኤው አሁን በሕይወት ያሉ እዚህ ውስጥ በጉባኤው ላይ ተሰብስበው የነበሩ የ2000 ዓመተ ምህረት መጽሐፍ ቅዱስ እንዲደለዝና እንዲሰረዝ ያደረጉ አስደላጆችም ደላጆችም በዚሁ ጉባኤ ውስጥ ይገኛሉ። በዚያው መግለጫ ባወጡት ጉባኤ ውስጥ እነዚሁ ሰዎች አብረው እዛው ቁጭ ብለዋል። እነዚህ ሰዎች እንኳን በዚህ ዘመን በእኛ ዘመን እኛ ራሳችን ተሳስተናል፣ መጽሐፍ ቅዱሱ አላግባብ እንዲተረጎም አድርገናል፣ ስንጠቀምበት የነበረውን ከግሪክና ከዕብራይስጥ የተተረጎመው መጽሐፍ ቅዱስ ተገቢ ባልሆነ መንገድ ተሳስተናል፣ አሳስተናል ህዝባችንን ብለው ንስሐ እንኳን ለመግባት ፈቃደኞች አይደሉም። በዚህ ጉዳይ ላይ እንኳን ይሄ ስህተት አለበት ብሎ የተናገረ አንድ የጉባኤ አባል እንኳን የለም። ስለዚህ ካቶሊኮችና አሳታሚ ድርጅቶች ናቸው ብላችሁ እጃችሁን በነዛ ላይ ከመቀሰራችሁ በፊት የ2000 ዓመተ ምህረቱን መጽሐፍ ቅዱስ የደለዛችሁና ያስደለዛችሁት ራሳችሁ እዚሁ ስላላችሁ በሌላ ሰው ላይ ማሳበብና እኔ ጥፋተኛ አይደለሁም ብላችሁ እንደ ጲላጦስ እጃችሁን ከደሙ ንጹህ ነኝ ብላችሁ መታጠብ አትችሉም። ሁል ጊዜ የምታፍሩበትንና የምትጸጸቱበትን ትውልድን የገደላችሁበትንና ቤተ ክርስቲያኗን ያዋረዳችሁበትን የ2000ን እትም መጽሐፍ ቅዱስ ጨርሶ አላነሳችሁትም። በጣም ያሳዝናል። ይሄን ስመለከት ጉባኤው የማስመሰል ጉባኤ እንጂ ከልብ የሆነ አርትዖት፣ ከልብ የሆነ መመለስ፣ ከልብ የሆነ ተሐድሶ ያለበት አይመስለኝም። ስለዚህ ከዚህ የተነሳ ለምን የዝክረ ኒቅያ ጉባኤ ተጠራ የሚለውን ነገር ወደ ኋላ ዞር ብዬ ሳስብና ስመለከት ጉባኤው የተካሄደበት ዋና ምክንያት በሶሻል ሚዲያ ላይ የጥቂት ወጣቶች ክርክር ያስነሳውን ህዝባዊ የሃይማኖት ነውጥ ለማብረድና ግራ የተጋባውን ህዝብ ለማረጋጋት ታስቦ የተደረገ ጉባኤ እንጂ መንፈስ ቅዱስ ሊቃውንቱንና አባቶቻችንን መርቶና አነሳስቷቸው የተደረገ ጉባኤ ለመሆኑን ያስረዳል። እኔ ይህን ስናገር በጣም አዝናለሁ። ምክንያቱም ጉባኤው በመንፈስ ቅዱስ የተመራ ጉባኤ ቢሆን ኖሮ መንፈስ ቅዱስ ይወቅሳል፣ ወደ ንስሐ ይመራል፣ ጥፋትንና ኃጢአትን በግልጥ በአደባባይ ያናግራል፣ ለበደሉት በደል ሰውንም እግዚአብሔርንም ይቅርታ ለመጠየቅ አያቅማማም። በይቅርታ ደስ ይለዋል፣ በመመለስ ደስ ይለዋል። ነገር ግን እንደ ዓለማዊ ድርጅታዊ አሰራር ወይም እንደ ፖለቲካ ፓርቲ ስብሰባ በጣም የገረመኝ በጭብጨባና በሁካታ የታጀበ የታይታ የአቋም መግለጫ በማውጣትና ጥፋቶችን በሌላው ላይ በማላከክ ራሱን ከደሙ ንጹህ አድርጎ የተጠናቀቀ ጉባኤ እንደሆነ ለመመልከት ችያለሁ። በጉባኤው መጨረሻ ላይ በጉባኤው ማጠቃለያ ላይ ካለው ትዕይንት እንደተረዳሁት ታላቅና አምላካዊ ውሳኔ ለሚጠብቀው ህዝባችን የተላለፈው 14 የአቋም መግለጫ የቤተ ክርስቲያንን መንፈሳዊና ሃይማኖታዊ ችግሮችን ያጤንና የሚፈታ ሳይሆን
እንደ ሽንገላ አይነት ይመስላል። ሐኪሞች እንደሚሉት የሕክምና ዘዴ ፕላሴቦ የሚባል የሕክምና ዘዴ አላቸው። ፕላሴቦ ማለት የላቲን ቃል ነው። I will please you ማለት ነው። ደስ አሰኛለሁ። I will keep you happy ደስ እንዲልህ በደስታ እንድትቀጥል አደርጋለሁ የሚል ነው። ፕላሴቦ ማለት ሜዲካል ተርም ነው። የሕክምና ቋንቋ ነው። በሽተኛውን መሸንገልና ማታለል የሳይኮሎጂ ጨዋታ ነው። ሊቃውንትን ሰብስበን አነጋግረናል። ይሄን አድርገናል። የችግሮቻችን ምንጮቹ እኛ ሳንሆን ካቶሊኮቹና አሳታሚዎቹ ናቸው። እነ ብፁዕ እገሌ እና እነ ብፁዕ እገሌንም እንዲህ ብለናል በማለት ድርሻችንን ተወጥተናል እና ተረጋጉ የሚል ማረጋጊያ ነው። ሳይኮሎጂ ነው። ትሪትመንት ነው። ፕላሴቦ ነው። ወገኖቼ ፕላሴቦ ለፖለቲከኞች እንጂ ለእግዚአብሔር ቤት አይሰራም። አለባብሰው ቢያርሱ በአረም ይመለሱ እንደሚሉት ዘላቂ መፍትሄም አይሆንም። እግዚአብሔር ለሕዝቡ የሚሰጠው እውነተኛ መድኃኒት የሚፈውስ መድኃኒት ነው። መድኃኒቱም የሚገኘው ከእግዚአብሔር ዘንድ ነው። የመድኃኒቱ መገኛ መንገዱ ንስሐ ነው። ስለዚህ መጀመሪያ ቤተክርስቲያናችን መታመሟን መታወቅ አለበት። ህመሙ ያልታወቀ መድኃኒት አይገኝለትም። ሁለተኛ የበሽታው ምንጭና በሽታውን ማግኘትና በአግባቡ መረዳት ያስፈልጋል። ሶስተኛ ትክክለኛውን መድኃኒት መስጠት ያስፈልጋል። ትክክለኛውን መድኃኒት በመጨረሻ መውሰድ ያስፈልጋል። መድኃኒቱ ያለው ከእግዚአብሔር ዘንድ ነው። መገኛው ንስሐ ነው። መፍትሄው የእግዚአብሔር ቃል ነው። ከእግዚአብሔር ቃል ውጪ የሚደረግ የሰዎች ሐሳብና የሰዎች መፍትሄ ለቤተ ክርስቲያን ፈውስ ሊያመጣ አይችልም። ቤተ ክርስቲያን ስንዱ እመቤት ናት፣ ችግር የለበትም እያላችሁ አሁን ደግሞ ስህተት አለባት ብላችሁ ስታምኑ ደግሞ እኛ ሳንሆን ካቶሊኮችና የግል አሳታሚዎች ናችሁ እያላችሁ መናገሩ ተገቢ አይደለም። ተገቢ አይደለም። ተሳስተናል መባል አለበት። በተስፋ እናንተን ለሚጠብቅ ግራ የተጋባው ሕዝባችን፣ መድኃኒት ለሚፈልገው ሕዝባችን የራሳችሁን መድኃኒት ፕላሴቦ የሽንገላ ዘዴ ተጠቅማችሁ የምታታልሉት ከሆነ ይህ ያዘጋጃችሁትና ያዘዛችሁት መድኃኒት ፕላሴቦ ማለት ነው። ዘላቂ የሆነ መፍትሄ፣ ዘላቂ የሆነ ፈውስ አያመጣም። ስለዚህ ስህተታችሁን በሚገባ በእግዚአብሔር ፊት መናገር ያስፈልጋል። የበደላችሁትን ሕዝብ የበደላችሁት እግዚአብሔር መናገር ያስፈልጋል። ቤተ ክርስቲያን ሌሎቹን ንስሐ ግቡ ብላ የምታስተምረው ራሷ በጥፋት ላይ እንደዚህ ስትገኝ ንስሐ ለመግባት ወደኋላ ማለት የለባትም። ንስሐው ከልብና ከእውነት መሆን አለበት። ስለዚህ እውነተኛ ንስሐ ገብተን ይህን ትውልድ ከጥፋት ይትን ዘንድ ራሳችንን በእግዚአብሔር ፊት የምናዋርድበት ይህ ዘመን እግዚአብሔር የሰጠን ስለሆነ የመጎብኛችን ዘመን ስለሆነ ወገኖቼ እግዚአብሔር አምላካችን በሚጎበኝበት በዚህ ሰዓት ልባችን የቀና እንዲሆን እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር አሜን።